በኤድስ ምክንያት ደግሞ እንደገና የተዘረፍነው ትውልድ የእድር ድንኳኖች እንኳን አንድ ቀን አንድ ቤት ሁለት ቀን ማደር እስከማይችሉ ድረስ በጣም ብዙ ወጣትና ብዙ የተማረ ሰው በጣም ሌላ ትራውማ ነበረ ኤድስ። ሰላም እንደምን አደራችሁ። በላይ እንግዲህ እኔ በጊዜ የሕክምና ተማሪ ስለነበርኩኝ ሆስፒታል ከእንቅልፌ አሁን ነው የተነሳሁት። ጨፍናችሁ 70-80% ኤድስ ቡና በጣም ሁልጊዜ ቡና ሳሊዝ መንቃት አልችልም። እኔ ቡና አትቀድክ ነኝና ሰላምታዬን አቀርባለሁ። በተለይ ትላንትና የሰራሁት ቪዲዮ ጥያቄዎችም ነበሩት እና በዚህ ላይ እንግዲህ ምንድነው የኔ አመለካከት በእርግጥ ህግና ክብር በዓሉና ክብር ሳይሆን መጽሐፍ ቅዱስ ምን ይላል ስለዚህ ነው። እና እኔ ዶክተር ምህረት ስለ ዶክተር ምህረት እንግዲህ እናገራለሁ ስለ ሐሳብ ማለት ነው። የኔ ሐሳብ በተለይ ስለ ይሁዳውያን ነው እና የዚች አገር ግንባታ እና የሀገሪው ሁኔታ እግዚአብሔራዊ ነው መጽሐፍ ቅዱሳዊ ነው የሚል እግዚአብሔራዊ የሆነ ሐሳብ ነው ምንለው። ሐሳብ የሚታወቀው እግዚአብሔር መሆኑ መጽሐፍ ቅዱስ ከደገፈልን እንደሆነ የሚገርማችሁ ታልሙድ ይሁዳውያን በሐሳብ ብልጫ ያምናሉ። ገባችሁ? አገር የምትገነባው እንግዲህ እያለን ያለው እኔ በቀደም ነው የሰማሁት ከ5 ዓመት በፊት ነው የተናገረው ዶክተር ብረትና ብዙ አመለካከቴን ነው የለወጠው። ማለት በጣም ዳውን የሚያረገኝ የሚያበሳጭኝ የሀገሪቷ ፖለቲካ ሁኔታ፣ የሀገሪቷ ውድቀት፣ የሀገሪቷ ያለችበት ሁኔታ መፍትሄውም ደግሞ ይሄ ነው ማለት ነው። እና አሁንም መፍትሄው ወደ ዶክተር ምህረት መሰለኝ የሀገራችን ሁኔታ። ምክንያቱም እኔ ይሄ ሐሳብ ሀገራችንን በተመለከተ ማህበረሰባችንንም በግላችንም ከእስራኤል ጋር ያለንን ሪሌሽንሺፕ ያጠነካክራል የሚል የተጠና ሐሳብ ነው እያካሄዱ ያለሁት ማለት ነው። ግን ማህበራችን ያለው የጉልበተኞች ሐሳብ ላይ ነው ማለት ነው። ገባቸው? ጉልበተኞች ሐሳብም የላቸውም። በጉልበት ሚዲያውን፣ ፖለቲካውን፣ ሃይማኖቱን የተቆጣጠሩበት ሰዓት ስለሆነ ትክክለኛ ነገር መፍጠር የምንችልበት ሁኔታ ላይ ነን ወይ እንጂ ይሄ እኮ ምንረባረብበት። ገባችሁ? ይሄ ኢቭን እንኳን ብዙ ነገሮች አሉ ማለት ነው። ገባችሁ? በዚህ ሁኔታ ላይ ያሳለፍኳቸው ነገሮች ማለት ነው። ግን እኔ ዴሊ እንደዚህ ቪዲዮ መስራት ስፈልግ ይሄ ስለሆነ ሐሳቤ ሼር ማድረግ የምፈልገው ለግላችንም ለማህበረሰባችንም ይጠቅመናል ብዬ ስለማስብ ነው ማለት ነው። በተረፈ ግን ስለዚህ ስለ ህጉ ስለ መጽሐፍ ቅዱስ እንግዲህ ሐዋርያት ስራ ላይ ምንድነው የሚለው? ሐዋርያ እነ ጳውሎስ ናቸው እንደሚወሰኑት አይደል? ስለ አሕዛብ ወደዚህ እምነት ወደ እስራኤል እምነት ወደ እስራኤል ህብረት እንዲገቡ እግዚአብሔር ፈቅዷል። እኛ መከልከል አንችልም። ከዛ ተሰብስበው ነው የወሰኑት እና ሐዋርያት ስራ 15ን በደንብ አምሩት። እንግዲህ ምን ያውን ስራ ሊሄድ ስለሆነ ከስራ በኋላ ድምጽ ተቀያይሮ ምናምን ሐሳብ ተቀያይሮ ነው የምሰራው እና እስቲ ከቻልኩኝ ነውና ምንድነው ያሉትን በዚህ በበዓላቱ ስለ በዓላቱ ለአሕዛብ አንጭንባቸውም። ከደም ማፍሰስ ከጣዖት ማምለክ ግዴታቸው አይደለም እንጂ ተሽሯል አይደለም። ሰንበትንም ማክበር ግን ሰንበትንም ማክበርንም በሚያከብርም በማያከብር አትቃው ነው የሚለው። ምክንያቱም እኛ አሁን ህብረት የፈጠርነው ከአሕዛብ ጋር ነው። ስለዚህ አምላካቸው አምላካችን ነው። አምላክ የሚፈልገውን ነገር እንግዲህ ኪዳኑ አዲስ ኪዳን ተጽፏል። መጽሐፍ ቅዱስ ብሉይ ኪዳን ተሽሯል፣ አዲስ ኪዳን ተሽሯል አይደለም። የእግዚአብሔርን ሐሳብ ነው የሚገልጽልን እና ስለዚህ ምንድነው ያው አእምሯችን ያለንበት ጠንካራ መንፈስ ማለት የመረዳት የእውቀት ደረጃ ነው እንዲያደረገን እና ብዙ ስለ እኛ ሀገር እየገለጠ ያለው እንግዲህ ዶክተር ምህረት ነው። እኔ በጣም ነው እየገረመኝ ያለው ማለት ነው። እና ብዙ ነገር ነው የተናገረው። በቀደም ነው የሰማሁት እና ትላንትና የላካቸው ቪዲዮዎች እና እሱ እንድታዳምጡ ጋብዛችኋለሁ። ማለት ምናልባት ወደፊት እንደዚህ አይነት ነገር እንፈጥር ይሆን ወይ ብልጫ የሐሳብ ብልጫ ይዘን ወደ አገር መገንባት ማህበረሰብ ወደ መገንባት እምነት ራሱ ገባቸው። እግዚአብሔር ራሱ ሞቲቭ ነው አስተሳሰብ ነው የሚያየው። ለምሳሌ እኔ በቀደምታ በጣም ደስተኛ ነበርኩኝ በዚህ በዮናታን አገልግሎት ወጣቶች ተሰብስበው እግዚአብሔርን እንዲያከብሩ መጽሐፍ ቅዱስ ይዘው የሚደረገው ጥቃት ግን ሌላ ጀርባውን አላውቅም። ገባችሁ? ግን ሐሳቡ ጥሩ ነው። ወጣት ልጆች መንፈሳዊ የሚሆኑበትን መንገድ ፈጥሮ እንደዚህ ጥሩ ነው የሚል የራሴን ሐሳብ አይደል እንጂ በእርግጥ ብዙ ፐርሰናሊ ስለሱ ህይወት አላውቅም ማለት ነው። ገባችሁ? ግን ሐሳቡ
ልጆችን ህፃናትን የማስተማር የማጠነካከር መጽሐፍ ቅዱስን እንዲያውቁ ወላጆቻቸው እንዲታዘዙ እግዚአብሔር እንዲያውቁ ይሄ ትልቅ ነገር ነው የሚል የራሴን እንትን ብያለሁ ማለት ነው እንጂ እኔ አንዳንዴ እግዚአብሔር አለኝ መንፈስ ቅዱስ አለኝ ምናምን ኦፍ ኮርስ መንፈስ ቅዱስ ለምሳሌ ደግሞ መንፈስ ቅዱስ ስጦታ እንግዲህ ሰሞኑን መማር አለብን። መጽሐፍ ቅዱስ የሚለው የእግዚአብሔር መንፈስ ኤሊሁም ነው ያለው ማስተዋልን ይሰጣል ነው ያለው እና እግዚአብሔር እኛን እንድንሆን ራሳችን እንድንሆን ፈቃዱ እንድናደርግ ከኛ ጋር አለ። ግን ማለት ይሄ ማለት ግን ዝም ብለን ያደነጋገርን እንዳሁኑ ዘመን እዚህ ጋር እግዚአብሔር እዚህ ጋር ማጨበር እዚህ ጋር እንትን ሳይሆን የምናውቀውን ነገር በመረጃ ሀሳባችን በመረጃ ነገሮችን ይለውጣሉ ይፈጥራሉ የሚል ማስረጃ ለምሳሌ ወዳኖች ይሄ ታልሙድ በጣም በዚህ ላይ ያጠነጠነውና ሀሳብ ፈጣሪዎች በጣም የተከበሩ ናቸው። ምሁራን ሊሆኑ ይችላሉ፣ በሃይማኖትን ተደግፈው ሊሆኑ ይችላሉ። ለምሳሌ እኔ ሀሳብ ከመጽሐፍ ቅዱስ የወጣ ሀሳብ ነው። ሰው ምንድነው የሚመጽሐፍ ቅዱስ ስላችሁ ሰው በልቡ እንዳለ ነው ይላል እና በልባችን የምንሞላው ከመንፈሳዊ ትምህርት ሊሆን ይችላል ከተለይ ሁላችንም አሁን እግዚአብሔር አለኝ ምንለው ነገር ግን መጣራት አለበት። ስለዚህ እኔ በዚህ ጉዳይ ላይ በእርግጥ አስተማሪ አይደለሁም እና ግን ሀሳቡ ሀገርን የሚገነባ ነው፣ ሁላችንም የሚመለከት ነው፣ ብዙ ሀገሮችን የገነባ ነው፣ ከነገና ደግሞ እግዚአብሔራዊ ነው የሚል ነገር ነው ማለት ነው። ገባችሁና ስለዚህ ያው በግሌም አደርገዋለሁ መጸለይን እስራኤልን መደገፍን ማቆምበት ነገር አይደለም። ያመንኩትኝ ደግሞ ዘርቻለሁ ብዙ ፍሬ አግኝቼበታለሁ ማለት ነው። ግን ተደረጃጅተን ውጤታማ ሆነን ምላሽ የምንሰጥበት ደረጃ እንደርሳለን ወይ ያው ጸልያለሁ። ባጠገብ ያሉ ልጆች አሉ በጣም ታማኞች የሚጸልዩ ሁልጊዜ የምናወራ ምናምን ግን ከምንፈልገው ውጤት ምን ያህል ተራምደናል ትክክል። ይሄ ግን የኔ ድካም አይደለም፣ የህብረተሰቡ ሀሳብ ምርጫ ነው ማለት ነው። ገባችሁ? እና ስለዚህ ሀሳብ ገዢዎች እንሁን፣ ሀሳብ ፈጣሪዎች እንሁን። በሀሳብ ላይ ውይይቶቻችን ራሱ በሀሳብ የበላይነት ውይይቶቻችን በሀሳብ የበላይነት እንለያይ። ከዛ ደግሞ ውጤቱ መጽሐፍ ቅዱሳዊ ነው ወይ ምንድነው? እና ስለዚህ ስለ ሀሳብ በእውነት ይሄ የዶክተር ምህረትን ሀሳብ እኔ በጣም እያለቀስኩ ነው የሰማሁት ማለት ነው። ከዛ በኋላ ብዙ አስተሳሰብ እንደቀያ እንትን አደረገኝ ማለት ነው። በጣም እኔ ሪግሬት የማደርግበት በቃ ይሄ ለምን ሆነ ምንበት ነገር በጣም ወዲያው ቀየረኝ። እንግዲህ እኔ ነብይ ነው ብል እንዳትቆጡኝ ማለት ነው። ስለዚህ እንጂ ዝም ብሎ እንዲያደርም አሁንም ሌላ ነገሮችን በጣም ይነካካል ከግል ህይወቴ ጋር ከሌሎችም ካነበብኳቸው ጋር እና ደስ እያለኝ ነው የምሰማው። ጥልቅ ነገር ስለሆነ ብዙ አይምሮዬን እያሰፋው እየሄደ ነው ማለት ነው። ዶክተር ምህረትን እንድትሰሙ ጋብዣቸዋለሁ። ከዛ ተረፈ ግን ለትላንትናው ቪዲዮ የሰራሁት ሐዋርያት ሥራ 15ን አንብቡ። ሐዋርያቶቹ ምንድነው መጽሐፍ ቅዱስ የሚለው መሰላችሁ? እስራኤል ምድሪቷ ስትመሰረት በዓላቴን ያከብራሉ ይላል። እስራኤል በቃ ሲሰበስባቸው እግዚአብሔርን የሚያከብሩበት አንደኛው መንገድ በዓላታቸውን ማክበራቸው እንደዛ ነው። ወደፊት ደግሞ ንጉሱን መጥቶ ከነሱ ጋር ይሄንን የእግዚአብሔር ስራ አብረን እናወራለን ነው፣ እኛም እዛ ውስጥ እንጨመራለን ነው። ስለዚህ ሀሳቡን አስቡት፣ መርምሩት እና ወደፊት በህብረት የምናሳድገው እንድንሆን ነው ምለምናችሁ። እና ከዛ ደግሞ ይሄንን ቪዲዮ የምትሰሙ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እንድናሳድግ። ይሄንን ሀሳብ ራሱ አንድ ሙስሊም ልጅ ናት በቃ 7 አመት እንደፈጀባት እንደጣረች ምናምን። እኔ አሁን በቃ ወደፊት ዩቲዩብ አድጎ ሀሳቤም የሚቀበልም አይቀበልም ሊመጣ ይችላል እያልኩኝ ወደ ዩቲዩብ ፖስት ማረጋው ለዛ ነው ማለት ነው። እና ስለዚህ ሰላም ለኢየሩሳሌም ይሁን። እግዚአብሔር ሁላችሁንም ይባርካችሁ። ተባረኩ።